ማለት ከሴቶችና ከወንዶች ይበልጥ መንፈሳዊ ማን ነው? መንፈሳዊነት የሚገርምህ በወንዶችም በሴቶችም በታሪክ አጋጣሚ ግን ስታየው ሴቶች ይበዛሉ። ክርስቶስ አመራረጥ ላይም ስታየው አሁን 12 ሐዋርያት ብሎ በመደበኛነት ያሉት ማለት ነው። ሌሎች 70 ምናምን አሉ። ግን መደበኞቹን ስታይ 12 ሐዋርያት 36 ሴት ነው ያለው። አየው ብዙ ሴት ነው የመጣ። እንደገና ተልእኳቸውንም ስታይ እኔ ሁልጊዜ የሚገርመኝ ሴቶች ለምሳሌ በሉቃስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱ 72ቱን ተማሪዎች ላካቸው ክርስቶስ ሂዱ እስኪ ያስተምሩ ብሎ ለልምምድ ሄደው አጋንንትን አውጥተው ግን አንድም ሰው ወደ ክርስቶስ አላመጡ። አጋንንትን አውጥተው ሙታን ለምጽ አንጽተው መጉራን አብርተው መጡና ደስ አላቸው። ጌታ ሆይ ዛሬ እኮ አጋንንት በስምህ ወጡልን ደስ ይበልህ አሉት። የጠበቁት ሌላ ነው። እንኳን አብሮ ደስ አለን አይነት ነው የጠበቁት። በዚህ ደስ አይበላችሁ አላቸው። እንዴት ሲሉት ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ አላቸው። እና አንድ ሰው ሳያድኑ ነው የመጡት። አጋንንትን ብቻ አውጥተው ታምራትን አድርገው። በነገራችን ላይ ታምራትን ማድረግ የጽድቅ ምልክት አይደለም የሚባለውም ከዚህ የተነሳ ነው። ጎርጎሪዎስ የሚባል ቤተክርስቲያን ሊቅ አለ። እስመ ገቢረ ታምራት ወመንክራት ይክል አድኅኖም ኩነኔ ገሃነም። ታምራትን ማድረግ ሙታንን እንኳን ማስነሳት የጽድቅ ምልክት አይደለም። ይሄ በልዩ ልዩ ታምር ሊሆን የሚችል ነው። እግዚአብሔር በወደደው በፈቀደው በአድራጊው ሰው ሳይሆን ድርጊቱን ለሚያዩ ሰዎች ብሎ የሚያደርገው ነገር ነው። ናቡከደነጾር አሁን እግዚአብሔርን በመበደል እኮ ትልቅ ሰው ነው። በጣም ትልቅ ሰው ነው በመበደል ረጅም የዓለማችንን ጣዖት ያቆመ ብቸኛው ሰው ነው በዘመኑ። ግን እግዚአብሔር ከሰማይ ሰማያት ወርዶ በድንግልና ተጸንሶ በድንግልና እንደሚወለድ እሱ አይቷል። እና እግዚአብሔር ለማንም ሰው ይሄንን በጎ ነገር ሊያደርገው ይችላል። ላላመኑትም ላመኑትም አያድንም። ታምራትን ማድረግ፣ ህልም ማየት፣ ራእይ፣ ትንቢት መናገር አያድንም። ናቡከደነጾር በግድ ነው ወደ ክርስቶስ የመጣው። ያውም እንስሳ ሆኖ ተቀጥቶ 7 ዓመት። እና ምን ልልህ ነው እነዚህ ደቀ መዛሙርቱ ሰው ሳያድኑ ግን አጋንንትን አወጣን ብለው ሲመጡ በዚህ ደስ አይበላችሁ አላቸው። መጨረሻ በጣም የሚገርመኝን ወደ ሴቶች ልምጣለ። የዮሐንስ ወንጌል ምዕራፍ 4 ላይ ደግሞ አንዲት ውሃ ልትቀዳ የመጣች ሴት አለች። ያው ታውቃታለህ፣ የሳምራዊቷ ሴት አገኘችው እና በቀትር ነው የመጣችው። ሰፋ ያለ ታሪክ አላት። ክርስቶስ አናገራት። ሰው በሌለበት ሰዓት ነበር የመጣችው። ታፍራለች። ያቺ ባል ዕለት ዕለት የሚፈታት ያቺ ባል የሚሞትባት መነጋገሪያ። በነገራችን ላይ አንድ ኃጢአት ሲሰራ ያንን ኃጢአት በመደጋገም አንተ ትተኸው እንኳን ማህበረሰቡ እየደጋገመ ሲያወራው እየደጋገመ ኃጢአቱን ይሰራብሃል አንተ ላይ። እና ጉዳቱ ብዙ ነው። መጀመሪያ ራሷ የሰራችው ኃጢአት፣ ከዚያ ደግሞ ሐሜት ይጎዳታል። ያቺ ምናምን እያለ ሰው ስለሚያወራባት ሰው በማይመጣበት ሰዓት ቀን መጣች። ቀትር ላይ ክርስቶስን አገኘችው። ሰው በሌለበት ፈልጎ የሚመጣ አምላክ ማለት ነው። ብቻህን ስትሆን እኔ አብሬ ከአንተ ጋር ነኝና አትፍራ የሚል አምላክ አለ ማለት ነው። ደግሞ የተናቁም ናቸው በአይሁዶች ፈሪሳውያን ራሱ በጣም ሳምራውያንና አይሁዳውያን በጣም። ይሄ አሁን ራሱን ችሎ ደግሞ ሌላ አስደናቂ ታሪክ አለው። የሚገርምህ በመሀል ገሊላ አለች። አሁን ከይሁዳ ወደ ሰማርያ ለመሄድ እዚህ ጋር ገሊላ እያለች ከዚህ ከይሁዳ ያሉ ሰዎች እንዲህ ዞረው ዮርዳኖስን ተሻግረው ተጠማዘው ነው የሚሄዱ ወደ ሰማርያ እንሂድ ካሉ እንኳን ወደ ገሊላ ለመሄድ ሰማርያን ላለመንካት ማለት ነው። ሰማርያ መሀል ላይ ያለችባቸው እና ወደ ገሊላ እንደዚህ ተጠማዞ መሄድ ነው። ይሄ ማለት ነው አሁን ከዚህ ከቦሌ ተነስተህ ወደ አየር መንገድ ለመሄድ እዚህ አካባቢ ያሉ ህንፃዎችን ጠልተህ በየት በመገናኛ አድርጌ በአያት እንደዛ በጀርባ እንደመሄድ እዚህ እርስ በርስ ተጠላልተው እኮ ነው። የአንድ አባት ልጆች ናቸው። ግን የሚገርም ግን ተለያዩ እና ውሃውን እንኳን ለዩ። ያው ዘረኛ ያልሆነውን ውሃ ዘረኛ አደረጉት። ይሄ ፖለቲካ ክፉ ነው እና ዘረኝነትም ክፉ ነው። ውሃውን ሁሉ ነው ዘረኛ የሚያደርገው። እና አመጣት፣ ጠራት፣ አወራት፣ ደስ አላት። እና ባጭሩ መሲሁ ይመጣል የተባልከው መሲህ አንተ ነህ አዎ ሲላት እንስራዋን ጥላ ወደ ሰማርያ ህዝብ ሄደች። አባቶቻችን ትንቢት የተናገሩለት መሲሁ እኮ መጣ ስትል የሰማርያ ህዝብ ንቅል ብሎ ነው የመጣው። የሚገርመኝ እስካሁን እሱ ነው። 72 ሰማሪዎች ያን ሁሉ ሰብከው ለፍልፈው ያላመጡትን ወንዶቹ ማለት ነው። ይቺ ሴት ምን ብላ ተናግራ ነው? በጣም ነው የሚደንቀው። ሴቶች ለበጎ ነገር ያላቸው ተጽዕኖ ለመልክ ለመጥፎም እንደዛ። ሴት የላከው ጅብ አይፈራ የሚባለው አንበሳም አይፈራ፣ ጦርነትም አይፈራ። አሁን አንድ ሰው ብቻውን ስታገኘው ፈሪ ሊሆን ይችላል። ከጓደኛው ጋር ግን ብትተነኩሰው አራስ ነብር ነው የሚሆነው። በሷ ፊት ፈሪ ላለመባል ማለት ነው። ይቺ ሴት እንግዲህ እንዴት ተናገረች? ጸሐፊዎች ወይኔ ያልደረስኩበትም ወይ አልጻፉልንም እንዳለ አገር ነቅላ ነው ያመጣች። ለበጎ ነገር ይታዘዛል። በቃ አሁን በአውደ ምሕረት አይተህ ከሆነ ወንዶች በጭብጨባ ሴቶች በምን ይባላል? ለልልታ። ወንድ ለምን እልል አይልም?
አንድ መምህር እንግዲህ ኖት ይሆን አላውቅም፣ እንግዲህ ከዚህ ከሳይንስ ጋር የተቀራረቡ መምህር ናቸው። የሴቶች ምላስ ትንሽ ሳሳ ያለ ነው ይላሉ። ወንድ እኮ እልል ለማለት አይቸገርም፣ ግን ያው ሴቶች ይፈጥናሉ፣ ምላሳቸው ከወንድ ይልቅ ፈጠን ያለ ነው ማለት ነው። እና ለበጎ ነገር ከተጠቀሙበት ይህን አየው አይደለ? ይከተልሃል እኮ የሴቶች ታሪክ አይለቅም። በዚህ ለምሳሌ እዛው ክርስቶስ ላይ ሴቶችን ተከተል። ሞቶ የተሰቀለ ጊዜ ከመሞቱ የተሰቀለ ጊዜ ቀራኒው ላይ የነበረ አንድ ሐዋርያ ነው። እሱ ማን ነው? ዮሐንስ ወልደ ነጎድጓድ። ትንሣኤውን ማየት የነበረበት መከራውን ያየው ስቅለቱን ያየው ሁሉም ፈርተው ሲበተኑ አልፈራም ብሎ እዚያው የመስቀሉ ስር ላይ የነበረው የወልደ ነጎድጓድ ነበር አይደል ማየት የነበረበት። ግን ለዮሐንስ ወልደ ነጎድጓድ አልታየውም ክርስቶስ ከሞት ሲነሳ። ለማርያም መግደላዊት ነው። ሌሎች መጻሕፍት ሌላም ይላሉ። መደበኛው የመጽሐፍ ቅዱሳችን ትርጓሜ ይህንን ነው የሚለው። አስቀድሞ ለማርያም መግደላዊት ይታያል። ለምን? እሱ ራሱን ችሎ ሌላ ታሪክ አለው ማርያም መግደላዊት ላይ። ግን ለሴት ለምን ታየ የሚለውን እኔ ልንገር። አሁን ሌሎች ሐዋርያት ቢያዩ የክርስቶስ መነሳት አሁን ለምሳሌ ዮሐንስ ቢያይ ለጴጥሮስ ይነግረዋል፣ ለማቴዎስ ምናምን እንደዚህ 1 4 5 ሐዋርያት ራሱ እንኳን ጨርሰው ሰምተው ታያድሩ። ሴቷ አየችዋ ማርያም መግደላዊት ድፍን እስራኤል ሰምተው ታድሩ የክርስቶስ ትንሣኤ። እኔ እንግዲህ ምን ብላ እንዳወራች እና ወንጌልን ለማዳረስ በጎ ነገርን ለማድረስ የሴቶች ተጽዕኖ እጅግ በጣም ተፈጥሯቸው በራሱ በኔጌቲቭም ከሆነ ብዙ ነገር ስለሚያወሩ በኔጌቲቭ ይኸው የዓለም ታሪክ እኔ እናንተ አሁን እዚህ ያስቀመጠን ምድረ ፋይድ ላይ ያመጣን ከገነት ያወጣንም የሴት ልጅ ጉዳይ ነው። ያው አዳምን ነፃ እናደርገውም በልቷል አብሮ፣ ግን ቀዳሚነቱን ዕፀ በለስ ላይ እጇን የዘረጋች ሴት ናት። አሁን ደግሞ ካሳ ሆኖ መሰለኝ ወደ ቤተክርስቲያን ስትሄድ ብዙ ወንዶች የሉም፣ ሙሉ ግቢውን የምታየው ሴቱን ነው። እና የሐዲስ ኪዳን የሴቶች ታሪክ ሙሉ በሙሉ ተቀይሮ አሁን ሴት ማለት ርኅራኄተ ልብ ናት። ሴት ማለት የድህነት ምክንያት ናት። ሴት ማለት የትንሣኤው ያ የመጀመሪያው ጥፋት በሴት እንደመጣ ሁሉ ክርስቶስ ከሞት ተነስቷል የሚለው ብስራትም ዓለም የሰማ ከወንዶች አይደለም ከሴቶች ነው። ስለዚህ ውድቀታችን በሴት ትንሣኤያችንን በሴት መጣ ማለት ነው። ስለ ክርስቶስ ምስክር በመሆን ማለት ነው። ስለ ሕያው አምላክ ዜና ነጋሪዎች ሴቶች ናቸው።